አላህ የሰራውን ወንጀል በቀላል መንገድ ሳትደክም እንዲምርልህ ከፈለክና አላህ ዘንድ ያለህን ደረጃ ከፍ እንዲያደርግልህ ከፈለክ ይሄ ሐዲስ ሊያልፋህ አይገባም። ይሄም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላ አዱልኩም ዐላ ማ የምሑ ላሁ ቢሂል ኸጣያ ወየርፈዑ ቢሂድ ደረጃት። አላህ ኃጢአቶቻችሁን ወይም ወንጀሎቻችሁን የሚያብስበትንና ደረጃን ከፍ የሚያደርግበትን ነገር ላመላክታችሁ ቃሉ በላ ያ ረሱለላህ፣ አዎን የአላህ መልእክተኛ ሆይ ሲሉ መለሱላቸው ሰሐቦች። እንዲህ ሲሉም ተናገሩ፣ ኢስባጉል ውዱኢ ዐለል መካሪህ፣ በአስቸጋሪ ሁኔታ ውዱን አሟልቶ ማድረግ ነው አሉ። ማለትም በቀዝቃዛ ሁኔታ ውስጥ ሆኖ በተለይ በዚህ ክረምት በብርዳማ ወቅት የሚደረግ ውዱ ወንጀልን ያስምራል፣ አላህ ዘንድ ያለን ደረጃ ከፍ ያደርጋል። አስከተሉና ተናገሩ፣ ወከትረቱል ኹጣ ኢለል መሳጅድ፣ ወደ መስጂድ የሚደረግን እርምጃ ማብዛት ነው። ሶስተኛው ወንቲዛሩ ሰላቲ በዕደ ሰላህ፣ ከሰላት በኋላ ሰላትን መጠባበቅ ነው። ፈዛሊኩም ሪባጥ፣ ይህ በችግር ውስጥ በመልካም ስራ ላይ መጽናት ነው አሉ ዓለይሂ ሰላቱ ወሰላም።